ሰላም ጤና ይስጥልን። ዜና ማህደሮች ነን። የሰዓቱን አንድ ሰበር ዜና ይዘን መጥተናል። የጥበብ ሰገነት በ4 ኪሎ የቴዲ አፍሮ ኢትዮሪካና ያልተጠበቁ የቅኔ መልእክቶች በስፋት እየወጡ ይገኛሉ። ቴዲ አፍሮ በዓለም ላይ በ24 ሰዓት አነጋጋሪ ሪከርድ ሰብሯል። ምን አይነት ሪከርድ ሰበረ? እንመለከተዋለን። እስከ ፕሮግራሙ ፍጻሜ አብረን እንቆይ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ የዘፈን አልበም በትናንትናው ዕለት ለአድማጭ ለአድናቂዎቹ ማቅረቡ ይታወሳል። ከዚህ ቀደም አቡጊዳ፣ ያስተሰርያ፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ያቀረበው ቴዲ አፍሮ በስራዎች ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮች ስለሚዳስስ አድናቂዎች በጉጉት ነው የሚጠብቁት። በተለይ በ1997 ዓ.ም ያቀረበው ያስተሰርያ የተሰኘ አልበም የህዝብ ልብ ውስጥ ገብቶ እንዲቀር አድርጎታል ተብሏል። በአልበም ይሆን በነጠላ ዜማዎች የሚመርጣቸው ርዕሶች ከምንም በላይ የዜማና የግጥም መድረኮች ችሎታው ብዙዎቹ ያደንቁለታል። አሁን በአዲስ አልበም ምን ይዞ መጣ የሚለው መነጋገሪያ ሆኗል። ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘው አልበም 18 ዘፈኖችን ይዞ መምጣቱ ይታወሳል። በእነዚህም ስለ ኢትዮጵያ፣ ስለ ሀገር አንድነትና ስለ ፍቅር፣ ስለ ማህበራዊ ጉዳይ፣ ስለ ፍቅርና ስለ መዋደድ ዳስሷል። ኢትዮሪካ በሚል ስለ አፍሪካ አቀንቅኗል። በአልበም ውስጥ እስካሁን ባለው መረጃ ዳስታ ኢትዮሪካ ሳምረው፣ ተወዳጅ ስምምነንና ሲሆን ሙሽራይም ፊታንጎ እንዲሁም የማረግ ጥቅም ሺህ ቢባል ታየኝ በመስኮቱ ብልጅታ ያዞንባ ጸዳል መሬማ መርከብ ስማ ራሴ ጀንበር የተሰኙ ዘፈኖች ነው የተካተቱበት። ከነዚህ ዘፈኖች መካከል ያዞንባ የሚለው ዘፈኑ በተለያዩ በሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካል የስነ ልቦና ጉዳት ለደረሰባቸው አሁንም በማንነታቸው በዚህ መንግስት አስሮ ለሚሰቃዩ ኢትዮጵያ መታሰቢያነቱን አድርጓል። ሌላው ዓለም ላይ መነጋገሪያ ሆኖ ዳስጣል ነው በተሰኘው ዘፈኑ በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከማር ወደ ዳር መውጣቱ ከዚህ ባለፈ አረንጓዴ፣ ቢጫ፣ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ ገልጾበታል። ስምምነን የተሰኘው ስራው ደግሞ ሀገር ከሌሎች ኢትዮጵያን እንደማይኖረው መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያን የማይ ለያዩ እንደሆነ ገልጾበታል። ኢትዮጵያ የወጋሽ ወጋ የጎዳሽ ጎዳ ሲል ዘፍኖላታል። በሌሎች ዘፈኖች ላይም ስለ ሀገር አንድነት ስለ ኢትዮጵያዊነት ዳሷል አቀንቅሯል። አልበሙ ሙሉ በሙሉ በሚባል ደረጃ ግጥምና ዜማው የራሱ የቴዲ አፍሮ ሲሆን በአንድ ወላይተኛ ዘፈኑ ላይ አርቲስት አስጌ ዴንሻሾ ተሳትፏል። ከዚህ ውጭ ግን የራሱ ናቸው። ዓለምን እያነጋገረ ያለው ቴዲ አፍሮ ኢትዮሪካ እና ከ4 ኪሎ እስከ ዓለም አቀፍ ሚዲያዎች የሳበው ትኩረት ግን አሁንም ቀጥሏል። ትናንት 18 ትራኮች የያዘው ኢትዮሪካ የተሰኘ አዲስ አልበም መልቀቁ ተቀጥሏል። ኢትዮጵያ ጨምሮ በመላው ዓለም የሙዚቃ ሰንጠረዦች ላይ ታሪካዊ ሪከርዶች እየተሰባበሩ ቀጥለዋል። አልበሙ ከተለቀቀ ጥቂት ሰዓታት ባልሞላ ጊዜ ውስጥ በተለይ ዳስታን አንሰው የተሰኘው ትረካ በአጠቃላይ ትራክ በዓለም አቀፍ ደረጃ በሁለተኛ ደረጃ መቀመጥ ተሰምቷል። እስካሁን ባለው መረጃ መሰረት ሙዚቃው ከ8 በላይ በሚሆን የዓለም ሀገራት የደረጃ ሰንጠረዥ ላይ በአንደኝነት ደረጃ ላይ ሰፍሮ ይገኛል። ይህ ስኬት በታዋቂ ዓለም አቀፍ ሚዲያ ሳይቀር ሰፊ ሽፋን እየተሰጠው ሲሆን የኢትዮጵያ የጥበብ ውጤት በዓለም አደባባይ አውጥቶታል ተብሏል። ይህ ዓለም አቀፍ ስኬት በታወቁ የግል ሚዲያዎች ዘንድ ከፍተኛ ትኩረት ቢያገኝም የሀገር ውስጥ የመንግስት መገናኛ ብዙሃን ግን ጉዳዩን ችላ በማለት ዝምታን መርጠው ቀጥለዋል። ይሁን እንጂ ትናንት አልበሙ በወጣበት ወቅት ብቸኛው ዘገባ የሰራው የመንግስት ልሳን የሆነ የኢትዮጵያ ፕሬስ ድርጅት ነበር። ድርጅቱ ኢትዮሪካ ተለቀቀ በሚል መረጃውን በገጹ ላይ ካሰፈረ ከደቂቃዎች በኋላ ከበላይ አካል በመጣ ትዕዛዝ ዘገባው እንዲነሳ መደረጉ ተነግሯል። ከዛም በላይ ዘገባውን የሰሩ የሚዲያ ባለሙያ ፈቃድ ሳያገኙ መረጃውን አሰራጭቷል በሚል መታሰራቸው መረጃዎች ገልጿል። ይህ በኪነ ጥበብ ስራው ዙሪያ ያለውን የፖለቲካ ጫና አጉልቶ አሳይቷል ተብሏል። መረጃው እንደሚያመላክተው የቴዲ አፍሮ አዲስ አልበም በተራው ህዝብ ዘንድ ብቻ ሳይሆን በ4 ኪሎ ቤተ መንግስት ባሉ ከፍተኛ አመራሮች ጭምር በስፋት እየተደመጠ ቀጥሏል ተብሏል።
በተለይ አልበሙ የያዛቸው ፖለቲካዊ ቅኔዎችና ሀገራዊ መልእክቶች በመንግስት ባለስልጣናት ዘንድ የድንጋጤና የውጥረት ድባብ ፈጥሯል ተብሏል። ኢትዮሪካ የሙዚቃ አልበም ብቻ ሳይሆን በሀገር ውስጥ ያለውን የሚዲያ ነጻነት፣ የፖለቲካ ፍጥጫ አደባባይ ያወጣ ክስተት ብሏል። ቴዲ አፍሮ በዓለም አቀፍ ደረጃ ኢትዮጵያን በሪከርድ እያስጠራ ባለበት በዚህ ወቅት በሀገር ውስጥ ያለው የጸጥታ የሚዲያ ጫና ተመልካቾችን እያነጋገረም ቀጥሏል። የኢትዮጵያ የሙዚቃው ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ ከዓመታት ቆይታ በኋላ ይዞት የመጣው ኢትዮሪካ አልበም ገና በወጣ በደቂቃዎች ውስጥ የዓለም የሙዚቃ መድረኮች ማናወጡ ብቻ ሳይሆን በ4 ኪሎ ቤተ መንግስት ውስጥ ብርቱ የፖለቲካ ትኩሳት ቀስቅሷል። አርቲስቱ በዚህ አልበሙ እንደ ቀድሞ ሁሉ በፍቅር ብቻ ሳይሆን በመራር ቅኔዎችና በቆራጥ የሀገር ፍቅር ስሜት ተመልሶ መጥቷል። በአልበሙ ውስጥ ከሚገኝ 18 ትራኮች መካከል ዳስታን ወይም ተነሳንሳው የተሰኘው ሙዚቃ ቀዳሚውና አነጋጋሪነቱን ቀጥሏል። ቴዲ በዚህ ሙዚቃ አምኖ መከዳት እንዴት ያማል እያለ በምሬት ይጠይቃል። ጠቅላይ ሚኒስትር አብይ አህመድ ከ8 ዓመታት በፊት ወደ ስልጣን ሲመጡ ያደረጉት ያንን ጥሪ በማስታወስ ዛሬ ግን ያ ጥሪ ተረስቶ ሀገር በጦርነትና በልቅሶ መሆኗን በቅኔ ይነግፋታል። በተለይ ደግሞ በአንድ ላይ አንሳው የሚለው ደጋጋሚው ጥሪ የኢትዮጵያ ሰንደቅ ዓላማ በየቦታው ዝቅ መደረጉንም የሀገሪቱ ምሰሶ መዘመሙን የሚገልጽ የቁጭት ድምፅ ሆኖ ተደምጧል። ሌላኛው ትኩረት የሳበው ጀንበር የተሰኘው ሙዚቃ ነው። ቴዲ በዚህ ስራው መጨረሻ ላይ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ማለቱ ተራ ንግግር እንዳልሆነ ተንታኞች ገልጿል። ንጋት 11 ሰዓት ቀዳማዊ ኃይለ ሥላሴ ለጸሎት የሚነሱበት ሰዓት መሆኑንም ድንግዝግዝ አልፎ ብርሃን ሊወጣ ጥቂት የቀረበት ጊዜ መሆኑንም ሀገሪቱ ከገባችበት ጨለማ ወጣ የኢትዮጵያ ጀንበር የምትወጣበት ጊዜ ቀርቧል የሚል ተስፋን ያዘለ የፖለቲካ ቅኔ ተደርጎ ተወስዷል። ቴዲ አፍሮ መሬማ በሚለው ሙዚቃው ደግሞ ራሳቸውን የመዳም ቅመሞች ብለው የሚጠሩትና በአረብ ሀገራት መከራቸውን የሚያም ኢትዮጵያ ስደተኞችም አልዘነጋም። የመሬማን ስቃይ በራሳቸው ጫማ ቆሞ ሲያዝ የስደተኞች ናፍቆት ልፋት በዜማ ተቀናብሮ ለህዝብ ቀርቧል። አልበሙ በተለቀቀ በ24 ሰዓታት ውስጥ እስካሁን ባለው መረጃ ከ30.1 ሚሊዮን በላይ እይታ ማግኘት ሪካርዶች በመሰባበር ላይ ይገኛል። የድምፃዊ ገጽም ከ500 ሺህ በላይ አዲስ ተከታዮችን በአንድ ቀን አፍርጧል። ይሁን እንጂ የስኬት በመንግስት ዘንድ ስጋት የፈጠረ ይመስላል። የመንግስት ልሳን የሆነ የኢትዮጵያ ፕሬስ ድርጅት ስለ አልበሙ መውጣት የዘገበ ብቸኛ የመረጃ ቢሆንም በድንገት ማንሳቱና ጠቅላይ ሚኒስትሩ እንቅፋቶችን እንደ ቁጦ እንነቅላለን የሚል ማስጠንቀቂያ መስጠታቸው በኪነ ጥበቡና በፖለቲካው መካከል ያለውን ከፍተኛ ፍጥጫ አጉልቶ አሳይቷል ተብሏል። እንደወጡ መረጃዎች ከሆነ ትናንት ሙዚቃውን ለሚዲያ በበቃ በሰዓታት ውስጥ ጠቅላይ ሚኒስትር አብይ አህመድ ሚኒስትሮችና የጸጥታ አመራሮች 4 ኪሎ ላይ ጠርተው በጉዳዩ ላይ ስብሰባ ማድረጋቸው ተሰምቷል። ስብሰባው በዋናነት በቴዲ ሙዚቃ ጉዳይ ሲሆን ጥብቅ መመሪያዎች መተላለፋቸው የወጣው መረጃ ሲገልጽ የመንግስት የሶሻል ሚዲያ የተለያዩ ነገሮች በመፍጠር በአርቲስቱ ሙዚቃዎች ላይ ጥላሸት ሲቀቡ ታይተዋል። አንዳንድ አጀንዳዎች ወይም ቁጥሮችን በመደመር በመቀነስ 66 ነው ሲሉም ታይተዋል። አልበሙ በዓለም አቀፍ ደረጃ ሪካርዶችን እየሰባበረና የሀገር ውስጥ ፖለቲካ ውጥረትን እያጋለጠ ባለበት በሰዓት የመንግስት አመራሮች ጩኸት እያናወጡ ቢሆንም የጀግነት መግለጫዎችን በመስጠት ላይ ይገኛሉ። ይሁን እንጂ ይህንን ሁኔታ ታዛቢዎች የውሃ ሙላት የቤተ መሰረቱን እየናደው ባለቤቱ ገና ጣሪያው ላይ ወጥቶ ይፎክራል እንደሚባለው የሞይ ፖለቲካ ሲሉ ተችተውታል። ታሪክ እንደሚመሰክረው በአፄ ኃይለሥላሴ ዘመን ተራ መዝናኛ ተብሎ የተናቀው ጥበብ ዙፋኑ እንደ ገለባ እንዳላረገፈው ሁሉ ዛሬ የህዝብን የቁጭት ድምፅ ተራ ጩኸት ብሎ ማጣጣል የመጨረሻ የውድቀት ዋዜማ ምልክት ሊሆን እንደሚችል በርካቶች ሀሳብ ሰንዝረዋል። የህዝብ ቁጣ በዜማና በቅኔ ሲቀመም ከመድፍና ከተበንጃ በላይ የመገርሰስ ኃይል እንዳለው የቅርብ ጊዜ ታሪክ ያሳያል ተብሏል። ጠቅላይ ሚኒስትር አብይ አህመድ እንቅፋቶችን እንደ ጉቶ እየነቀን እንቀጥላለን በሚል በእኩለ ሌሊት ሳይቀር የሰጡት ማስጠንቀቂያ በብዙ ዘንድ የውስጥና ስጋት በውጭ ፉከራ ለመሸፈን የሚደረግ ከንቱ ፕሮፓጋንዳ ተደርጎ ተወስዷል። የቴዲ አፍሮ የቅኔ ማዕበል ተራ ድምፅ ሳይሆንም የስርዓቱ ግብዓተ መሬት የሚያፋጥን የለውጥ ፍላጎት መሆኑን ተንታኞች ገልጿል። በአንድ በኩል ጥበብ ዓለምን እያነጋገረች ባለችበት በሌላ በኩል ፖለቲካው የውስጥ ስጋቱን በኃይል ለመሸፈን እየጣረ ይገኛል። ይህ በዜማ የታጀበ የህዝብ ድምፅ ወዴት ያመራል? ገዢዎች ውስጥ የህዝቡን የልብ ትርታ በትክክል ተረድተው ይሆን የሚለው ጥያቄ በኢትዮጵያ ሰማይ ስር እያስተጋባ ይገኛል።
ኢትዮሪካ ከሙዚቃ አልበምነት ባለፈ የትውልድ ድምጽና የግል ለቅሶና የተስፋ ቃል ቀርቧል። ቴዲ አፍሮ ፍቅርን ብዬ እንጂ እኔስ መታገሴም መቼ ከሀገር ይበልጣል እኔስ አንድ ነፍሴ በማለት ለሀገሩ ያለውን ቆራጥነት በደጋሚ አረጋግጧል። ሌላው አሁን የደረሰን አንድ ሰበር ዜና አለ። 30.1 ሚሊዮን እይታዎችን በአንድ ቀን በማስመዝገብ አርቲስት ቴዲ አፍሮ ሪከርዶችን መሰባበሩ ተገልጿል። ቴዲ አፍሮ በዓለም የምርጥ ሀያዎቹ ዝርዝር ስሙን በወርቅ ቀለም ጻፈ ተብሏል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ 18 ሙዚቃዎችን ያካተተ ኢትዮሪካ የተሰኘ 6ኛ አልበም ሆነ። ትናንት በዚሁ ሰዓት በይፋ መልቀቁ ይታወሳል። አልበም ከተለቀቀበት ቅጽበት ጀምሮ ከፌስቡክ እስከ ቲክቶክ ከዩቲዩብ እስከ ትዊተር ዋነኛ የመነጋገሪያ ርዕስ ሆኗል። በሀገራችን የኪነ ጥበብ ስኬት በዝርዝር መዝግቦ ይፋ የሚያደርግ ተቋም ባይኖርም በግል ጥረት ግን ጎግልን በመጠቀም በተደረገ ፍተሻ ቴዲ አፍሮ የሚከተሉትን ታሪካዊ ስኬት በአንድ ቀን አስመዝግቧል። የአፍሪካ አዲስ ሪከርድን አስመዝግቧል። ቴዲ አፍሮ በአንድ የአፍሪካ ድምፃዊ ታሪክ ውስጥ በ24 ሰዓታት ከፍተኛ ተመልካች በማግኘት ቀደም ሲል የነበረውን የ22 ሚሊዮን እይታ ሪከርድ በመስበር በድምሩ 30.1 ሚሊዮን እይታዎች በማግኘት የመጀመሪያው አፍሪካዊ መሆኑን አረጋግጠናል። ሌላው የሰብስክራይብ እድገት ነው። የድምፃዊ የዩቲዩብ ቻናል በአንድ ቀን ውስጥ ብቻ ግማሽ ሚሊዮን የሚጠጉ አዳዲስ ተከታዮች በማፍራት 1.84 ሚሊዮን ደርሷል ተብሏል። ይህ በአጭር ጊዜ ውስጥ የተመዘገበ ከፍተኛ እድገት በአፍሪካ ታይቶ የማይታወቅ ተብሎለታል። ሌላው ዳስታንና ዓለም አቀፍ ተጽዕኖ ነው። በአልበም ውስጥ የሚገኘው ዳስታን የተሰኘው ሙዚቃ ብቻውን ከ4.6 ሚሊዮን በላይ እይታዎች በማግኘትም በዩቲዩብ ታሪክ በ24 ሰዓታት ውስጥ ከፍተኛ ትኩረት ከሳቡ ጥቂት ቪዲዮዎች ተርታ ተሰልፏል። ሌላው ከምርጥ ሀያዎቹ ተርታ ነው። የዓለም የ24 ሰዓት የሪከርድ ዝርዝር ስንመለከት ለምሳሌ የቢቲኤስ ወይም ቢቶር 113 ሚሊዮን ቴዲ አፍሮ በ30.1 ሚሊዮን እይታ በዓለም ደረጃ በ24 ሰዓታት ከፍተኛ እይታ ካገኙ ምርጥ አርቲስቶች አንዱ ለመሆን በቅቷል። ይህ አልበሙን ከእንግሊዝኛ ቋንቋዎች ተሰርተው እንዲህ ያለ ከፍተኛ እይታ ካገኙ ጥቂት የሙዚቃ ስራዎች ቀዳሚ ያደርገዋል ተብሏል። እስካሁን ባለው መረጃ በ24 ሰዓታት ውስጥ ዳስታን 4.6 ሚሊዮን በላይ ሲታይ ጀንበር 3 ሚሊዮን በላይ ታይቷል። መሪማ 2.1 ሚሊዮን በላይ፣ ጽዮን ሙሽራዬ 2 ሚሊዮን በላይ፣ ስምምነን 1.8 ሚሊዮን በላይ፣ ኢትዮሪካ 1.5 ሚሊዮን፣ መርከብ 1.5 ሚሊዮን በላይ ታይቷል። ስማ ራሲ 1.6 ሚሊዮን በላይ፣ ሺህ ቢባል 1.4 ሚሊዮን በላይ፣ በልጅታ 1.4 ሚሊዮን በላይ፣ ያዞ እንባ 1.4 ሚሊዮን በላይ፣ ጸዳል 1.4 በላይ፣ ሳምነው 1.3 ሚሊዮን በላይ፣ ታንታጎ 1.2 ሚሊዮን በላይ፣ በመስኮቱ 1.2 ሚሊዮን በላይ፣ ታየኝ 1.1 ሚሊዮን በላይ፣ ተወዳጁ 1 ሚሊዮን በላይ፣ የማዕረግ ጥግ 928 ሺህ በላይ። ይህ በ24 ሰዓታት ውስጥ ከተለቀቁ 18 ሙዚቃዎች ትራኮች መካከል በብቸኝነት 1 ሚሊዮን ያልገባው 928 ሺህ በላይ የታየ የማዕረግ ጥግ ነው። በአጠቃላይ ማህበራዊ ሚዲያ መጠቀም ከጀመርኩበት ጊዜ አንስቶ በዓለም ዙሪያ የሚገኙ ኢትዮጵያን እንዲህ በአንድ ድምፅና በአድናቆት የቆሙበት አጋጣሚ አይቻላቅም ሲሉ በርካቶች አስተያየት ሰጥተዋል። የፌስቡክ ግድግዳዎችን በሙሉ በኢትዮጵያን ፍቅር ነው በቴዲ አድናቆት ተሞልተዋል። በአጠቃላይ ይህ መረጃ ጎግልና ዩቲዩብ መረጃዎች በመጠቀም በግል ጥረት የተዘጋጀ ነው። ክቡራን አድማጭ ተመልካቾቻችን በቴዲ ጉዳይ አሁንም አዳዲስ ሰበር መረጃዎች እየወጡ ይገኛሉ። የዓለም የሙዚቃ ሰንጠረዥ በቴዲ አፍሮ ተናውጧል። በተለይ ደግሞ የሚያዝያ 9 ቀን 2008 ዓ.ም የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ በዓለም አቀፍ የእይታ ሰንጠረዥ ላይ ታሪክ እየሰራ ቀጥሏል። ይህ ውጤት ዝም ብሎ ቁጥር ብቻ አይደለም፣ የጥበብ ጥንካሬ፣ የማንነት ኩራትና የጽናት ውጤት እንጂ። ባለፉት 24 ሰዓታት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ የታዩ ሞስት ቪው ስራዎች ዝርዝር እንደሚያሳየው እነዚህ በ24 ሰዓት ውስጥ ከፍተኛ የእይታ ብዛት ያገኙ የጥበብ ስራዎች ስምና የእይታ መጠን ይፋ ሆነዋል። የመጀመሪያው ቴዲ አፍሮ ዳስታን ወይም አንሳው የሚሆን ሲሆን 5,300,000 እስካሁን ድረስ ታይቷል። በአጠቃላይ ሀራራት የሚለው ደግሞ 4,307,000 እንዲሁም ሲኮሌም እና ባልክ የሚባሉት ደግሞ ወደ 3.5 ሚሊዮን፣ ቴዲ አፍሮ ጀንበር ደግሞ 3.2 ሚሊዮን በመሆን በአጠቃላይ አንደኛና አራተኛውን ደረጃ ተቆጣጥሮ ይገኛሉ።
እንግዲህ ዛሬው ትልቁ ዜና የሀገራችን ኩራት ቴዲ አፍሮ በዓለም አቀፍ ደረጃ በአንደኝነት መምራት ብቻ ሳይሆን ሁለት ስራዎችን ዳስታርና ጀንበር በአንድ ጊዜ በከፍተኛ 4 ደረጃዎች ውስጥ ማስገባት መቻል ነው። እንደ አልቢያሮ ሮድሪጎ እና ብሩኖ ማርስ ያሉ የዓለም ሙዚቃ ኮከቦች በእይታ ብልጫ መብለጥ የኢትዮጵያ ጥበብ ዜማ በዓለም መድረክ ምን ያህል ተሰሚነት እንዳለው ትልቅ ማሳያ ሆኗል። ይህ ሰንጠረዥ እንግዲህ ስንመለከት ለሁላችን የሚሰጠን ትልቅ ትምህርት እንዳለ ተገልጿል። በአጠቃላይ ክቡራን አድማጭ ተመልካቾቻችን የቴዲ ሙዚቃዎች እንግዲህ በየደቂቃው እጅግ በዓለም ላይ አነጋጋሪ ታምር እየሰሩ ቀጥሏል። ክቡራን አድማጭ ተመልካቾች እንግዲህ በቀጣይ በቴዲ አፍሮ ጉዳይ ላይ ምን አዳዲስ መረጃዎች ወጡ የሚለውንም ወደ እናንተ እየተከታተልን የምናጋራ ይሆናል። ውድ የዜና ማህደር ተከታዮች የቴዲ አፍሮ ኢትዮሪካ አልበም በእርሶ እይታ እንዴት ተገኙት? በአልበሙ ውስጥ የትኛው ቅኔ ይበልጥ ስሜት ተወነቀ? አስተያየቶች በኮመንት መስጫ ላይ ያጋሩኛል። መረጃው ለሌሎች እንዲደርስ ላይክ፣ ሸር በማድረግ እንዳትዘነቁ። ቻናሉን ሰብስክራይብ በማድረግ አዳዲስ ታማኝ መረጃዎችን ይከታተሉ። ስለተከታተላችሁን ከልብ እያመሰገን በቀጣይ በሌላ መረጃ እንገናኛለን። እስከዛው ሰላም ቆየንም። ሰላም ለኢትዮጵያ።